ይዤላችሁ በድጋሚ መጣሁኝ ማለት ነው። አሁን ገና ነው ያየሁት። ቅመሜ ማለት ኦክሲጅን ምናምን የተተከለላት ቲክቶክ ተለቋልና ቅመምዬ በቅድሚያ እመቤቴ ወላዲተ አምላክ እሷ ትጠብቅሽ፣ እሷ ትፈውስሽ። እኛ የእናንተን ህመም ማየት ስትከፉ ማየት ምናምን አንችልም ማለት ነው። ደስ ብሏችሁ እየሳቃችሁ ምናምን ስትመጡ ነው ደስ የሚለን። አብሶ አብሶ ህመም አለቅ ብቻ ማለት እኔ በጣም ነው ላይ አይደለም የምፈራው። የሆነ እኮ ሰው ትንሽ ኔታ ምናምን ሊባል ይችላል። እኔ ግን በጣም አልወድም፣ በጣም ይጨንቀኛል። እና ቅመምዬ እመቤቴ ወላዲተ አምላክ ትድረስልሽ የኔ እናት። ሁላችሁም ባላችሁ እምነት ሁሉም በየእምነታችሁ ጸሎት አድርጉላቸው። አይደለም ህመም ክፍት ብሏቸው እንኳን እንዲመጡ አንፈልግም፣ ሁላችንም አውቃለሁኝ። እና እመቤቴ ወላዲተ አምላክ እሷ አለው በስካለው በነፍስ ትበላችሁ የኔ ማሮች ጨረቃዎቼ። እንግዲህ አላቅም ብቻ በኢትዮጵያ ትመጡ እንደሆነ አላቅም፣ ግን እኔ እንጃ ብቻ እግዚአብሔርን በጣም ነው የደነገጥኩት ሳየው። ይኸው ኢንሻ ነው የምትባለው እሷ ለቀው በሙስሊሞች እመቤቴን አላወቅኳትም። ብቻ እኔ ህመም ስለምጠላ እኸረ ህመም ሳይጣል ምናምን ብዬ አለፍኩኝ። ከዛ እንደገና ቤቷ ገባለሁኝ። እኔ ደግሞ ቲክቶክ ሲለቀቅ በቲክቶክ አይመጣልኝም ማለት ነው። ገብቼ ምናምን ሳላልሆነ ማየው አይመጣልኝም ምንም ቲክቶክ ላይ ማንም ቢለቀቅ ማለት ነው። ገብቼ ሳየው ቅመሜ ናት። መቤቴ እንደደነገጥኩ ማለት ነው። ቅመሜ ብቻ ስለሆነች አይደለም፣ እኔ ማንኛቸውም ሰው ታሞ ምናምን ማየት በጣም የሚጨንቀኝ አልወድም ምናምን ማለት ነው። እና ሁላችሁም በየእምነታቸው ጸሎት አድርጉላቸው እና አንዳንድ ሰዎች ደግሞ በእግዚአብሔር ተዋቸው በእግዚአብሔር ይኖሩበት። ምን አረጓቸው? እናንተ እኮ አይደላችሁም የእነሱ ኑሮ የምኖሩላቸው ሰው እነሱ ናቸው የሚኖሩት እና ተዋቸው። ምንም አላደረጓችሁም። እነሱ ጀግና ናቸው። በዘርሚያቸው ራሳቸውን ችለው እንደውም ለሰው ተርፈው የሚኖሩ ጀግና ወጣቶች ናቸው እና ተዋቸው። የምድራት እንኳቸው በቃ ተዋቸው። በቲክቶክ አንዳንድ ስርፋ እያየሁኝ ነው። ተዋቸው። ምንም አላደረጓችሁም፣ አልደረሱባችሁም፣ አልነኳችሁም። ተዋቸው። የራሳቸውን ህይወት የራሳቸውን ኑሮ ነው የሚኖሩት። እንደውም ከራሳቸው አልፈው ለሰውም እየረዱ ነው የሚኖሩት እና እባካችሁ በቻላችሁ አቅም አትንኳቸው፣ አትድረሱባቸው። እባካችሁ ምንም አላረጓችሁም። ክፉ እንሁን በዚህ ልክ። ለሰው ደግሞ ክፉ አንሰብ። ለምንድን ነው እኔ እግዚአብሔርን አንዳንዴ የማይዘገንናችሁ ሰዎች አላችሁ። እናንተ እኮ በቴክስት እንኳ እባብ የምልኩ ሰዎች አላችሁ ማለት ነው። ውስጣችሁ እባብ የሆኑ ሰዎች ናቸው እንደዚህ የምታደርጉት። እኔ ሰውን ምን ብጠላው እባብ ወይም ክፉ ነገር አልመኝለትም፣ ምን ብጠላው ማለት ነው። እና እባካችሁ ለሰው ክፉ አትመኙ፣ ለሰው ክፉ አትሁኑ። በዚህ ልክ ጥሩ አይደለም። ለሰው ክፉ መሆን ለራስ ክፉ እንደመሆን ያክል ነው እና እባካችሁ ለሰው ክፉ አትሁኑ። ብትጠሏቸው እንኳ እነሱ በዞሩበት አትዙሩ እንጂ ለእነሱ ክፉ የሆነ ነገር አትላኩባቸው። እነሱ እኮ ምንም አይሆኑም። መሆን ግን ለራሳቸው ይጠቅማችኋል ነው። ወሬ ያላብዛባችሁ። ለቅመምዬ ለቡ ጸሎት አድርጉላቸው ባላችሁ አቅም በየሃይማኖታችሁ እና ቅመምዬ ይሳቃችሁ እንደምመጡ ተስፋ አደርጋለሁኝ። እመቤቴ ወላዲተ አምላክ ባላችሁበት ትጠብቃችሁ። የኔ እናትዬ ድነሽ እንደምትመጪ አውቃለሁኝ። ህመም እንኳ አይጣል የኔ እናት፣ በአንቺ ጭራሽ አይጣል የኔ ማር። አይዟችሁ ድነሽ እንደምትመጪ ተስፋ አለኝ። ደህና ሁኑ።